አሁን የማሳያችሁ እንዴት እንደምትጫወቱ እና ዴይሊ ታስክ እንዴት እንደምትወስዱ ከዛ ዶላራችሁን የት እንደሚያስቀምጥ መንካት የሌለባችሁትን ነገር ተከታታይ በየቀኑ ሳጥኑን ለመክፈት ሚሽናችሁን ወይም ዴይሊ ታስካችሁን እንዴት እንደሚሰሩ ነው የማሳያችሁ ማለት ነው። ከታች ሚሽን የምትል አለች፣ እሷን ትነካላችሁ። ይህ ስትነኩ ብዙ ነገሮች አሉ። ቱ ኢንቫይት የሚላለ፣ ቱ ፕሌይ የሚላለ፣ ኮምፕሊት 5 ታይምስ ኤቭሪ ቪዲዮ 4 ቪዲዮ ይሰጣል፣ 5 ቪዲዮ ይሰጣል። አምስቱንም ቪዲዮ እያያችሁ ትጨርሳላችሁ። ዳውንሎድ ኤንድ ፕሌይ የሚለውን ደግሞ 5 ደቂቃ ማስታወቂያ አይታችሁ ትጨርሳላችሁ። ኮምፕሌቲቭ ቪዲዮ አለ 15 ቪዲዮ ፓይንትን ስትጫወቱ የሚሰጥ ቪዲዮ ነው። ፓስ ሌቭል ደግሞ በቀን 10 እና እነዚህን ሲሰሩ እነዚህ ከላይ ያሉ 4ቱ ሳጥኖች ይከፈታሉ ማለት ነው። እቺን እንዲህ ስትነኩ ትከፈታለች። ይሄን የቀረውን አሁን መክፈት አልችልም። መክፈት የሚችለው ምን ሲሆን ነው? ይሄን 5ቱንም ሲጨርስ፣ ይሄን ደግሞ 5ቱንም ሲጨርስ ማለት ነው። 3 ቪዲዮ አይቻለሁ፣ እዚች ጋር ደግሞ 3 አይቻለሁ ማለት ነው። ይሄን ለመጨረስ እዚህ ጋር ቱ ፊኒሽ የሚለውን እነካለሁ። Still watching movies on a TV phone screen? እንደዚህ ማስታወቂያ ይመጣል። ማስታወቂያውን አይቼ እጨርሳለሁ። 1 ሰከንድ ነው፣ 30 ሰከንድ ይሰጣል። ከዛ ማስታወቂያን አይታችሁ ትጨርሳላችሁ። ይኸው ማስታወቂያ አልቋል። ማስታወቂያው ሲያልቅ እዚች ጋር የኤክስ ምልክቷን ትነካላችሁ። ከላይ ያለችዋን እቺን ኤክስ ምልክቷን ትነካላችሁ። ከዛ እንደዚህ ይመጣል። አይ ነው የሚለውን ትነካላችሁ። ከዛ ከስር 2 ደቂቃ ይሰጣል ማለት ነው። 2 ደቂቃ እስከዛ ደግሞ እቺን ትነካላችሁ። ቱ ፕሌይ ኮምፕሊት 5 ታይም የሚለውን ትነካላችሁ። ያኛው እየቆጠረ እያለ ማለት ነው። እንደዚህ ትነካላችሁ። ማስታወቂያ ይመጣል። ማስታወቂያ ሲመጣ እንዲህ እያያችሁ እቺን ኤክስዋን ስትነኩ እዚህ ጋር ያሳያል። እዚህ ጋር ያሳያል ማለት ነው። እሱ እስኪያልቅ ትጠብቃላችሁ። አያችሁ እየሄደ ነው ማለት ነው። ከዛ እንደዚህ ስትነኩ ይሄው አልቋል ማለት ነው። ኤክስዋን ስትለኩ ሲጨርስ እንደዚህ ይመጣል። ከዛ ትቀበላላችሁ። እንደገና ደግሞ ቱ ፕሌይ የሚለውን ትነካላችሁ። ከዛ ማየታችሁ ስትጨርሱ ኤክስ ምልክት እየነካችሁ ታያላችሁ፣ የት እንደደረሰ ምን ያህል ላይ እንደደረሰ ኤክስ ምልክቷን እየነካችሁ ታያላችሁ። ይሄ አሁን እየጨመረ ይሄዳል ማለት ነው። አልቋል። እንደዚህ ስትጨርሱ 5ቱንም ጨርሳችኋል። ሪሲቭ የሚለውን ትነካላችሁ። የግድ መቀበል አለባችሁ። ከዛ ያኛው ስንደርሷል ማለት ነው። ይሄው ኤቭሪ ቪዲዮ የሚለው ደግሞ 4 አይተናል። 5ኛው የመጨረሻውን እንቀበላለን። 170 ሰከንድ ሰጥቷል። 170 ሰከንድ ሰጥቷል። እሱን እስኪጨርስ ቮልዩሙን ቀንሰን ከፈለግን ዝም እንላለን ማለት ነው። ይሄው ጨርሷል ማለት ነው። ማስታወቂያው ኤክስ ምልክት እስከሚመጣ እንጠብቃለን። እቺን ኤክስዋን እንነካለን። እንደዚህ ሲመጣም ኤክስዋን እንነካለን። ከዛ እንቀበላለን። ይሄው አሁን ክፍት ሆኗል ማለት ነው። ዴይሊ ታስክ ላይ የመጨረሻኛው ሳጥን ክፍት ሆኗል። እሷን እንከፍታለን፣ እንቀበላለን። በቃ ዴይሊ ታክስ እነዚህን 4ቱንም በየቀኑ መውሰድ አለብን። እነዚህን ስንወስድ ከ10 ሳጥን አንዱ ይከፈታል ማለት ነው። ሊቆይ ይችላል። ከ10 ሳጥን በተለይ 7 እና 6 አካባቢ ላይ ሲንደርስ ሊቆይ ስለሚችል በየቀኑ ዝም ብለን መስራት አለብን። ቀላል ስራ ስለሆነ ማለት ነው። ሳጥኑ አልከፈተም እያላችሁ ዝም ብላችሁ አትቀመጡ። መስራት አለባችሁ። በየቀኑ እነዚህን 4ቱንም ሳጥን መክፈት አለባችሁ ማለት ነው። እነዚህን ታክሶቹን እየሰራችሁ ቀላል ነው። 10 ሳጥን ደግሞ ማግኘት የምትችሉት የት ነው? ፔፓሉን ስታስገቡ ብቻ ነው። የፔፓል ኢሜይል ስታስገቡ ብቻ ማለት ነው። እዚች ጋር ፔፓል አካውንት አስገብታችሁ እዚህ እቺን ነክታችሁ እዚህ ጋር ፔፓል ኢሜይል ካስገባችሁ እዚች ጋር ሲማችሁን ከጻፋችሁ በኋላ ኮንፈርም ካረጋችሁ ዊዝድሮው ከጠየቃችሁ በኋላ 10 ሳጥን ይመጣል። ከዛ በኋላ 10ን ሳጥን ሊቆይ ይችላል። እየከፈታችሁ ስትጨርሱ
ብራችሁ ወደ ፔፓል ይገባል ማለት ነው። ከፔፓል ደግሞ ወደ ባንካችሁ ኢትዮጵያ ከሆናችሁ ወደ ባንካችሁ መውሰድ ትችላላችሁ። ለሌላ ሰው መላክ ትችላላችሁ። እሱ ቀላል ነገር ነው። እስከዛ ግን መስራት አለባችሁ። እኔ በሁለት ስልክ ነው እየሰራሁ ያለሁት። ይሄ ሁለተኛው ስልኬ ነው። በሌላኛው ስልክ ዊዝድሮ አድርጌም አይቻለሁ ማለት ነው። መስራት ትችላላችሁ። የሚከፍል ነው። 100% ሌጂት ነው፣ ህጋዊ ነው ማለት ነው። እንዲህ አይነት ነገሮችን ያው ቀድማችሁ ከሰራችሁ ቀድማችሁ ታገኛላችሁ። የቀደማ ነው የሚያገኘው። መስራት አለባችሁ። እንደዚህ አይነት ነገር ደግሞ ኮንቲኒስሊ ይኖራል የሚባል ነገር ላይኖር ይችላል። የሆነ ሰዓት ላይ ሊቀንሱ ይችላሉ ወይም መክፈል ሊያቆሙ ይችላሉ። ስለዚህ በጊዜ ሰርታችሁ ማግኘት አለባችሁ። ቀላል ስራ ነው። ሌላ ነገር ስክሮል ከሚታደርጉ እቺን ነገር እየሰራችሁ ጌም ማኪና እየተጫወታችሁ ብር ማግኘት አለባችሁ የሚል ሀሳብ ነው ያለኝ። ሌላ የቀረው ነገር ምንድን ነው? እችን ስትነኩ ደግሞ እንደዚህ ይመጣል። ከዛ እዚህ ቱዴ ሾርቴጅ የሚለውን ስትነኩ እንደዚህ ሲመጣ ይኸው $0.39 ሰጥቷል ማለት ነው። ለእኔ $0.39 ሰጥቶልኛል። እዚች ጋር ደግሞ ፖይንቶቹን 71,000 ምናምን እንዲህ መውሰድ አለባችሁ። ዶላር ይሰጣል ማለት ነው። በራሱ ጊዜም አውቶማቲካሊ ይወስዳል፣ ግን ዶላሩን ላይወስድ ይችላል፣ ፖይንቱን ይወስዳል። ስለዚህ እንዲህ ስትነኩ ዶላሩ ሄዶ እዛ ይገባል ማለት ነው። አሁን እንደገና ከነካችሁ የለም፣ አውቶማቲካሊ ሴትል ሆኗል እንትን ፖይንቶቹ። ዶላሩን ግን ነክታችሁ መውሰድ አለባችሁ። ይመጣል አንዳንዴ ማለት ነው። ሎንግ ተርሙንም እንደዚህ እየነካችሁ መውሰድ አለባችሁ። ሎንግ ተርም ላይ ፖይንት ብቻ ነው ሰጠኝ፣ እሱንም መውሰድ አለባችሁ ማለት ነው። ሌላ መንካት የሌለባችሁ ነገር እዚህ ግራንድ ፕራይዙን ነክታችሁ ከዛ እዚች ጋር መንካት የለባችሁም። እቺን ከነካችሁ ይኸው እዚህ ኤክስቼንጅ አድርግ ይላል። ኤክስቼንጅ ማድረግ የለባችሁም ማለት በጭራሽ አትንኩ። ይሄን ቦታ ጌም ይኸው እዚች ጋር እንደዚህ እየተጫወታችሁ ቮሉም እዚች ጋር ማጥፋት ትችላላችሁ። እንደዚህ ሲመጣ ኮንፊርም የሚለውን ትነካላችሁ። እንደገናም ትጫወታላችሁ። መኪናው ሲደርስ እንዲህ ጫና አድርጋችሁ ትይዛላችሁ እስኪያልፍ፣ ከዛ ትለቃላችሁ። እንደዚህ እያላችሁ መስራት ነው። ቀላል ስራ ነው። እንደዚህ ትቀበላላችሁ። እንደዚህ ሲመጣ ሴንድ ኤሊትል መሌ የሚለውን እንዳትነቁ፣ ከእናንተ ነው የሚቀንሰው። እዚህ ጋር ፍሪ ሪፔር የሚለውን ነው፣ እቺን ነው መንካት ያለባችሁት ማለት ነው። እሷን ስነካ ምን ይመጣል? ማስታወቂያ ይመጣል። ማስታወቂያውን አይታችሁ ትጨርሳላችሁ። ማስታወቂያን አይታችሁ ስትጨርሱ እንዲህ ሲመጣ ኤክሷን ምልክት ትነካላችሁ። ከዛ እንዲህ ሲመጣ $0.2 ነው የሰጠኝ። እሺ እቀበላለሁ። እዚች ጋር ይጨምራል ማለት ነው። ከዛ እንደዛ እያልኩ ይጫወታለሁ። ወደ ላይ ትመልሳላችሁ ስክሪኑን እየነካችሁ ሲመጣ እንደዚህ ነው መጫወት ማለት ነው። በቃ ሌላ ነገር የለም። እቺ ስኪን የምትለው የመኪናውን ከሌር ለመቀየር ነው። እዚች ጋር ደግሞ ዴይሊ ታስክ ውስጥ የሚሰጥ ነገር ነው። አሁን ስለጨረስኩ ችግር የለም። እዚች ጋር ሜሽን ውስጥ ያለው ነገር ነው እዚህ ጋር የሚሰጠው ማለት ነው። እዚህ ጋር ደግሞ ከነካችሁ እዚህ ጫፍ መኪናውን ከነካችሁ አካውንት ዋና ፕሮፋይል ማለት ነው። ይሄ ፕሮፋይል ቦታ ነው። እሱን ነክታችሁ ማየት ትችላላችሁ። ይሄን ይመስላል። መስራት አለባችሁ። ቀላል ነገር ነው። ስሩ። ቁጭ ባላችሁበት ማኒ ሜክ አድርጉ። ከተመቻችሁ ሰብስክራይብ አድርጉ። ሌላ አዲስ ነገር ሲኖር ደግሞ አሳውቃችኋለሁ። መልካም ጊዜ